ለኛስ እኔ በጣም ርቦኛል። እሺ ይሄ ቪዲዮ እስኪያልቅ እየጠፋ ኮሎኔል መንግስቱ ልጃጃችሁ ሳትገረፍ ተከታተሉ። ያየነው ሴቷን ያት እዚህ ጋር ይዋት ተኝታለች። አንተ እውነትም አልከሱም የምር በደንብ ይበሉ ይል እንዴ? ሰብስክራይብ እያደረጋችሁ እንዴት ናችሁ? ዛሬ የምንገኘው የት ነው? እሺ የት ነው? አንድነት ፓርክ እና ዛሬ አብራችሁ የሚገርም ቤስት ታይም እናሳልፋለን። ሀበሻ ስኳድ ሳይሆን ያው ይቀጥላል እንግዲህ። ኧረ እዚህ ጋር ተማሪዎች ና ዝም ብለው ያዘው ፋይላዎቹን ያዛቸው። ይህ ሰው አልሰመጠም ነው ሪል ነው እያየ ነው እንጂ አደረገው ማይክሽ ነው እንጂ እነዚህ ማን ናቸው? ማን ናቸው? እሱ ጋር ነይ ከዚህ እንጀምር። እንጃኖይ ማን ኃይለማርያም መንግስቱ ኃይለማርያም ነው። ያው አንቺ በኃይለማርያም ነው የምትል መንግስቱ። እስቲ ስማ አሁን እዚህ ጋር ትመጣና ማንን ትጠራለህ መሰል? ገበር እየሰበሰቡ ነው። ዝም ብላ እዩት በእናታችሁ አያምር? በስመ አብ ሽሜለ ሲያምራ እያያችሁ ነው የሚያምር። ገና ጉብኝቱን እኮ አልጀመርነው። ገና ፏፏቴ ምን ያደርግልናል? የሚጎበኝ ነፋለና። እሺ ፏፏቴ ይወዳል ካሜራ ማራችን። ግባና ዋኝ እንዴ! በሩን አሳየው አንተ። ያውን አንተ ምን እንደሚያድጋግቡ እዩት በእናታችሁ። ሰብስክራይብ አድርጉ፣ ተከታተል። ዝም ብለህ ቤትና በዛን እንግዲህ ጋይሶች ወደ ምድር ቤት ነው የምንገባው። አንቺ እስር ቤቱ ነው? አዎ። ዋው እንግዲህ እስተበል ጋይሶች ሙሉ ቃስ ብለን እንከታተለዋለን። መጀመሪያ በዚህ እንሂድ፣ ቀጣይ በዛ እንሄዳለን። አሳይኝ አንተስ እያሳይ ፈርቻለሁ ብለን ያን ሰው እንድታስገባል። አንበሳ ቀስ እያልክ ቀስ ምንድን ነው? አሳይልኝ። አሁን ማን ናቸው? ምን እየሰሩ አንተ ምንድን ናቸው? እንጃ አላውቃቸውም።
የ86 እስቲ ክቡር ደጃዝማች ሳህለ ደፍሬ አርሲ ጠቅላይ ግዛት እንደራሴ ክቡር ኮሎኔል አቶ ነብዩ ዱለላ፣ ክቡር ሰለሞን ገብረ ማርያም ጽሕፈት ቤት። አንድ በአንድ ላሳያቸው። እነዚህ የድሮ የዚህ እንትን ነበሩ ማለት ነው። ባለስልጣናት መጥፎ አይደለም፣ መጥፎ አይደለም። አዎ አይደል? ጄኔራል ኢሳያስ አንቺ እነማን ናቸው? የደርግ መንግስት በመቶ ሺዎች ለሚቆጠሩ ኢትዮጵያ ሞት ተጠያቂ ነው። እነዚህ የተያዙ የተሰቃዩ የተወሰኑ ፎቶግራፍ የደርግ መንግስት ግፍ ያሳያል። ያው ናቸው ተስሙ ይሄ አንቺ እንትኑ ግን አላለሽ አንቺ እነማ የመጣንበት እዚህ ጋር የደርግ መንግስት እዚህ ጋር ያነበብሽ ሙሉ ቪዲዮን ተከታተሉት። እንግዲህ እስቲ እዚህ ጋር የቪዲዮ ስልጣን በሽ ምክር አንቺ እቺ የድሮ የፊልም እንትና ይሄ አሰራራቸው ይሆናል። ፕሪዝን ብሬክ በዚህ ላይ ሲወጣ ቆፍረው ነው እስር ቤት ነው ያለው። ይሄ ምንድን ነው? እየገባ ነው ወጥመድ ውስጥ ገባ። ተው አንቺ ምን እሺ ተው ወጥመድ ነው እዚህ እንትን አንተ ይኸው ይጥፋ ወጥመድ ቢሆንስ አትፍራ በእንጂ አያብሰራ አንቺ ስማ ያልኩ ደግሞ እኮ ይሄን እኮ እግዚአብሔር ነው ያልኩ ይሄን እና በዚህ ጋር ሄዳ በዚህ ጋር አይሆና በዚህ የእናንተ ደም ሽሜ ብዙ ነገር ነው የምናየው ና በጣም ብዙ ነገር ነው የምናየው። ሽሜ ና በቃ እናንተ ልጆች ናችሁ ልትሉ ትችላላችሁ። ውበታችን ይሄም አንቺ የቅድሙ ነው ማለት ነው። አዎ አሁን በቃ ወደ በታች ነው የምንሄደው። ይከራያል እንዴ? እንግዲህ እየተከታተላችሁ ሙሉ ቪዲዮውን ግን መከታተል አለባችሁ። አዎ ምንም እያያችሁት አይደለም። አሁን ከበር ያለው ቦታ ነው የምትለው ጃን ብላችሁ እንግዲህ በተመስጦ ይሄ እስቲ አረዛ ጋር ጃን ያሉት ነው። አዳነ እንትናቸውን እናዘያለን። ይሄ የክብር ልብሳቸው ነበራ። የክብር ልብሳቸው እዛ ጋር የክብር ልብሳቸው አንተ በጣም ነው የሚያምሩ ሞክስ ነገር ሳስረት ነው። ይሄ አስታውሽ ብዙዎችን ድሮ የምናየው እንትን ላይ ፓርላማ ላይ ምክር ያደረጉበት እኮ ልባቡ አሙሾ የተናገሩበት እንዲሁ እሱ ነው። እስቲ አሳየኝ ትንሽ በ1933 እንደ ኢትዮጵያ አቆጣጠር አሳየኝ። አሁን እንግዲህ ዋናውን ቦታ ለመዘጋጀት ለፊት እንግዲህ ይሄ ዋና ያያችሁ ነው። እዚህ ጋር ልብስ መጫወል ድምጽ መቀነሻው ክብር ያለው ቦታ ስለሆነ ጃን የሚያየን ነው። ይያ ነበር ትንሽ ነው
አስበው ድሮ አገዛዝ ደስ ይልም። ከፍርዱ ካመጣው ክብር እና ደንቅ በሆነ ቆይ እንትን ይበሉና ደግሞ እንትናቸው ማሳይ የጌጥ ካባቸው ካባቸው ወደ እሳቸው ዳግማዊ ምኒልክ ይዘው ነው ሳይ የንጉስ ነገስት ዳግማዊ ምኒልክ ይዘው ነው ማሳይ ወርቅ እያዩ ዳይመንድ ምን ዳይመንድ ፈርጥ እኮ ነው አለች ያየው ነው። ይሄ ደግሞ የእቴጌ ጣይቱ ነበር። ይሄ የእቴጌ ጣይቱ ነበር የነበረ ነው። ያየው ነው። አንዱ እንደፈርጥ ብታገኘው አንተ ባለ ሀብት ነው የምትሆን። እና እዛ ጋር ደግሞ የማንን እንትን እንደምናሳይ እስኪ ይህም የንጉስ ነገስት ዳግማዊ ባርኔጣ ነው። ሽሙ ይሄ የንጉስ ነገስት ዳግማዊ ባርኔጣ ነው። የሚገርም ነገር እንደነ ባርኔጣ ማለት ነው። በብዙዎቹ በድሮ ዘመን ጊዜ የነበረ አብዛኛው ቤት ይገኛል። ድሮ ያሉ ሰዎች አላቸው እንደነ ባርኔጣ። ይሄ ደግሞ ንጉስ ነገስት ኃይለ ሥላሴ ዘው ነው። ኃይለ ሥላሴ የሚያደርጉት ዘውር ነው። ይኸው ከፊት ለፊት እንደም አቅርብ እናሳይ። የእግዚአብሔር እያጠመቀው መጥምቁ ዮሐንስ አለ። ዮሐንስ እያጠመቀው የሚገኝ እንትን አለ በዚህ ጋር እና ድሮ የምነግርህ የድሮ ሰዎች በሃይማኖታቸው አይደራደሩም። እንግዲህ ያንን ከዚህ ጋር ስታያቸው ታላቅ ነገስት ናቸው። የኢትዮጵያ አንጋፋ ነገስት የነበሩ ናቸው። እና ጃንሆይ ከምነግርህ ነገር በጣም አዋቂ ህዝቦችን ለማፍራት እንትን ብለዋል። እንደለፉ ታውቃለህ። አብዛኛው ዩኒቨርሲቲ የተማሩ በእነሱ ጊዜ ነው እንትን ያለው እና በእነሱ ጊዜ እውቀት አይገኝም። እስቲ ተከታተሉ፣ ብዙ ነገር እናያለን በዛሬው ቪዲዮ። ምንም ሳትሰላችሁ ይሁ ምናልባት የአንድ ሰዓት ቪዲዮም ሊሆንባችሁ ይችላል። ሰብስክራይብ እያደረጋችሁ ምንም ሳትሰላችሁ ቪዲዮውን ይመቻል። እንትኑን ብቻ እናሳያችሁ በቃል የት ነውና ጁዲዝም ይያችሁ ነው። ይሄ እነዚህ ታውቃለህ ጁዲዝም ይባላሉ። እስራኤሎች በእንትን ጊዜ ወደ ተለያየ ቦታ እንትን አላሉ ወደ አውሮፓ ሲከፋፈሉ እስራኤል እንትን ዘመናቸው እስራኤልን የመደብደብ ይደበደቡ ነው ማለት እነሱ የተመረጥን ነበር ያስቡ ነበር በዛን ጊዜ። እና ወደ ኢትዮጵያ መጣ ግማሹ ወደ እንትን ሄደ። አብዛኛው ብቻ ተሰባስቦ ነበር። እኔ ደግሞ በኢትዮጵያ የሚሰሩት የእጅ ስራ የሚሰሩት ነው። አብዛኛው ግን በኢትዮጵያ የቀሩት ምን ይባላሉ? በኢትዮጵያ በድሮ ዘመናት አዙሮን በድሮ ዘመናት ምን ይባላሉ? እኔ ቡዳ የሚባሉት ይታወቃል። ቤቱ የላሊበላ ውቅር አብያት በምን እንደተሰራ ታውቃለህ? ተቆርጦ በምንድን በእነ ንጉስ ዛጉዌ ጊዜ የነበረ እዚህ ጋር እንግዲህ ተይዛችሁ የምታዩት የቃል ኪዳኑ ታቦት ብለን የምንጠራው ይሄ ነው። እዚህ ጋር ደግሞ የቀዳማዊ ምኒልክ ወደ ኢትዮጵያ መመለስ
እዚህ ጋር ማንበብ ትችላለህ። እዚህ ጋር የረሳነው ነገር ይሄ ታቦተ ጽዮን ወደ ኢትዮጵያ መምጣት ምናምን እዚህ ጋር ልጅ እያሱ እዚህ ጋር ቀዳማዊ ኃይለ ሥላሴ ጀምር እንትኑን ጀምር። ወዴት ነው እንግዲህ መካነ እንስሳ ወደ እንስሳቶቹ ጉዞ እንሄዳለን። የኢትዮጵያው አንበሳ ሞቷል ወይስ አልሞተም የሚለውን እንነግራችኋለን። እንግዲህ እችትና እንግዲህ እኔን ትመስላለች። አንተ ሲያምር አረ በለሽ እንግዲህ ይቻላት እንትን አረርስ አያምር ሲያምር ደብ ስም እንትን ልበል ሎኝ ይችላል እያነቆርከኝ ይችላል። አውሽ ኖርማል አንተ ረብስ አንተ ስማ ይቺ ማሰሮ እኮ የኔ ነበረች። አሳ እኮ ነው አሳ እያሹኑ ሽሜ አቅርብሽ ያምራል በጣም ይሄ እንዲህ ተጠማዙ ነው ነይ በቃ እንግዲህ ጋይሶች እየቀጠለ ነው ቪዲዮ ሰብስክራይብ አድርጉ እባካችሁ በቃ ሰብስክራይብ ያስፈልጋል ሰብስክራይብ ያስፈልጋል አሁን ምን እንደምናይ ታውቃለህ አቡሸማኔ በምንድን ነው የሚታወቀው በፍጥነቱ ትክክል እና አሁን አቡሸማኔ እናያለን አንበሳ እናያለን ኤሊ ደግሞ ከፊት አሳይ እንግዲህ ካሜራማን የመረጥነው ለዚህ ነው ኤሊ እያያችሁ ነው ፒኮክ እናሳያችሁ ነው ፒኮክ እኔ አልወድም ማና ሽሜ ወይ ለምን እንትን ዘለገብ ተቀርጻት መጣ ደረስ ልበላ ናናሽ ገብተህ ነው የምትወጣት አቡሸማኔውን እያያችሁ ነው ጋይሶች ያምራል አቡሸማኔ ይባላል መደበኛ ስም ሳይንሳዊ ስም መኖሪያ ሳራማ ሜዳ ሳራማ
ምግብ ከትንሽ መካከለኛ አጥቢዎች ወፎችን ይመገባሉ። አረላ ቁርስ የበላ አይመስለኝም። ደብሮታል። ቁርስ የበላ አይመስለኝም። አልበላም። ያኛው እንዴት እንደሚያኝ ያኛው እንትን ለበኛ ነው ያኛው አንተ ግን እንደዚህ አይነት ፕራይቬሲ ነገር አታሳያላል። እግዚአብሔርን ፕራይቬሲ ነገር አታሳይ። ይኸውልህ አሁን አንበሳ ምን እዚህ ጋር አንበሳ እናያለን፣ ግን የወጡ አይመስለኝም። የሉም ምናምን ብለህ እንዲህ ስትል አንቺ ያውና በዛ አሳይትኝ። ተመልከቱ እንግዲህ አልቀነጨሩም እስካሁን ድረስ የኢትዮጵያ እንትኖች ያቸው ይበላሉ ማለት ነው በደንብ። አሪፍ ነው እንግዲህ በዛ ጋር ዙረን ደግሞ በስርዓት እናሳያቸዋለን። ይደክሟቸዋል እንግዲህ ይታያቸዋቸው ተኝተዋል። ጅብ ታውቂያለሽ? ምን ያህል አንበሳ ምናምን ይባላል እንስሳ ምናምን ንጉስ፣ ግን እንደ ጅብ ለቤተሰቡ እንትን የሚል የለም። ጅብ ለቤተሰቡ ጥሩ ግሮ ምናምን የመጣር እንትን ብዙ ሰዎች አንበሳ ያደርጋሉ። የመጣር ጅብ ነው። አንበሳ እኮ 5 ሚስት አግብቶ ተኝቶ ሚስቶቹ ነው የሚቀልቡት። ታውቂያለሽ? ሚስቶቹ ነው የሚቀልቡት። ጅብ ይሻላል እንትን ማለት ጅብ በጣም እንትን ነው። እንደዛ ነው እና አንቀጥለው ቀልብ አንበሶቹ ና በዚህ ላይ ይቀርባል እያሉ ነው። ምን ላይቭ ስትሪም አይደል ግን ና ዘለግባና ይኸውልህ አንበሳ አሁን ሽሜ ቀጣይ የምንሄደው አንበሶቹን ትንሽ እናሳይና አቅርበን ወደ አሳይና እነግራለሁ። ወዴት እንደም ተከታተሉ። አሳዩት። እዚህ ጋር ዝንጀሮች በቃ ቅርብ እንግዲህ ላሳያችሁ። ይዋችሁ ምን አባታቸው እንደሚያክሉ በእግዚአብሔር ያየን ሴቷን ያት እዚህ ጋር ይዋት ተኝታለች። አንተ እውነትም አልከሱም። የምር በደንብ ይበሉ ይል እንዴ? ዋው እቺ በጅቡ ማይካችን ነው ቦታ እናረጋታለን እንዳያሳስባችሁ። ቪዲዮ ይቀጥላል። አሁንም እና እነዚህን ደግሞ እስቲ አሳይ ና ማምቡ ና ቦታ ና ካሜራማናችን ግን እባክህ ፕራይቬሲ ነገር አትቅረጽ። የእንስሳ ማክበር ትቀጣለህ በእውነት። እንስሳ እንትን ማለት የለበትም እንዴ? አሁን ደግሞ ሽሜ ወደ አዋፎች ነው የምንሄድ። ብዙ አዋፎች የያዘ አሁን እዚህ ላይ ነው እንደው የሚደመሙት ተመልካቾቻችን። ለማስደመም ዝግጁ ነህ? ይመቻችሁ፣ ተከታተሉ። ይሄን ያልኩ እያየህ ነው። ያሳዩልኝ ሲያምር። ይሄ ምናምን አሳዩኝ እስቲ። ድባቡ ምናምን ከላይ ጣሪያው ምናምን እንዳይበሩ እያየን ነው። ግን አሁን ይሄ ስማ እንትን እኮ ነው እንዳይሄዱ አይደል ወደ ሌላ ቦታ ደረጃ ላይ ወላችሁ እየሽኑ ዛሬ ወደዚህ ቆይ
እያልኩ ለቪዲዮ እያልኩ ያንተን ቅድም እንዳሳየ ገርም ነበር። ሞራንቺ እንትኑን ግን አይሳይተሻችኋል። ጣራውን እንዳይዘብ ራሱ ቀርቦላችኋል። ምግብ ራሱ ቀርቦላችኋል። እየበሉ ነው። በቃ በጣም እየበሉ ቀርቦላችኋል። ለኛስ እኔ በጣም እርቦኛል። ይሄ ቪዲዮ እስኪያልቅ እየጠፋ በጣም እርቦኛል እና ሽሜ እዚህ ጋር አንተ በለ ይመች አግኝተሽው ሰብስክራይብ እያደረጋችሁ ነገር አሳያችሁ። ጋይሶች እያያችሁ እቺ ቀጨኔ ናት። የብዛ ጋር ደግሞ ዜብራዎቹ ምናምን አሉ። ያቸው እንግዲህ ምን እንደሚያክሉ ያት እዛ ጋር ወጣች። አረ ሄደች እዲ ያት ሰጎን ጋይሶች ሰጎን ሳር ይበላል እንዴ? ምንድነው? ምን እያደረገች ነች ሰጎን? ይኸው ሳር ነው እንዳለ የሚበሉት ማለት ነው። እንግዲህ ጋይሶች እያያችሁ እዚህ ጋር ደግሞ ይሄ ምንድነው? ያው ይኸው እዚህ ጋር አይታችሁታል። ናሽናል ጂኦግራፊ ላይ ምናምን አንበሶቹ የሚያሯሩጧቸው ዩቲዩብ እንግዲህ በቃ እዚህ አየን፣ አንድነት ፓርክ ጎበኘን፣ ዜብራዎቹን አየን፣ ምኑን አየን። ግን ያብ ስራ ሰብስክራይብ እያደረጋችሁት አይደለም። አሁን ደግሞ በጣም ርቦናል ጋይስ፣ የሌለ ርቦናል። እስቲ አንድ ቦታ ቼክ አድርገን እንሄድና እዛም በዚህ ቪዲዮ የሚቀጥለውን የምግቡን ሪቪው ደግሞ አብረን እናሳያችኋለን። ይህን ቪዲዮ ሙሉ ጨርሱ፣ ተከታተሉ፣ አብራችሁ ይመቻችሁ። ቪዲዮአችን እንግዲህ ቀጥሏል ጋይሶች። አሁን ደግሞ በጣም ደግሞ በጣም ደግሞ አሁን ምግብ ሲባል ቪዲዮ እንሰራቸዋለን እና ደግሞ ሰብስክራይብ እንዳይረሳ ለድካማችን በጣም እና ጋይሶች ምግባችን መቻል ከሁሉም ነገር አድዋችን ቃሪያውንም ያሳየን እና እንብላ። ያቡ እንግዲህ አጠቃላይ ነው የምታውቁት። እንዴት ነው አባዬ? አሪፍ አጠቃላይ ነው። ይጠቅላል ድጋሚ አንቺ ሁሉም አሉ ይሽ ነው። ከሁሉም ላድርግላችሁ። ከሁሉም አይበቃም ማለት
አንተ ለሙከራማ ጥቅም እንዴ አይደለም ሽሚግን መብላት ባሪፍ እየጀመረች እየተባለ እና ቪዲዮ ላይ ያየው ነገር አንቺ ብሎክ እንዴት ነው? እኔ በአመጋገብ የሚታወቁ ባበላሌ ነው ጋይሾች እንግዲህ በልተናል ጠግበናል ብለናል። እንግዲህ የዛሬው ቪዲዮ የሚገርም እንደነበረ አስባለሁ። በእኔ አስተሳሰብ አሪፍ ቪዲዮ ለመስራት እናንተ እንትን እያለ እየሞከርን ነው። እንግዲህ ሽሜ ራሱ ይነግራችኋል፣ አስቦ ደጋግሞታል። ሰብስክራይብ እና ለካሜራማናችን ደብሉ ይመቸው። የዛሬ ቪዲዮአችን በዚህ ተጠናቋል። እናመሰግናለን።